ዲፕሎማሲያችን መሰረት የሚያደርግባቸው አንከር ፖይንት እነዚህ ናቸው። ከዜጎቻችን ጥቅም፣ ከሀገራዊ ደህንነታችን፣ ከቀጠናዊ ፍላጎቶቻችን አንጻር ነው የውጭ ፖሊሲያችንን ማየት ያለብን። ኢትዮጵያ በቀጠናው ጋር ካላት ግንኙነት አንድ በተወሰነ የአቋም መንግስት የአቋም ለውጥ ማድረጉ የፈጠረው መንገራገጭ አለ። ያ መንገራገጭ ደግሞ ከጊዜ በኋላ ሴትል አለ። ሁሉ ጊዜ ዲፕሎማሲ የሚሰራው ባይ ቴስቲንግ ዘ ዋተር አይነት መንገድ ነው። ኢትዮጵያ ከአንድም በሀገር ውጭ ምንም አይነት ጦርነት ውስጥ ባለመግባት የዲፕሎማሲ ውጤት የሚያዋጋን ምክንያት ስላልነበረና ስለዚህ መንግስታቸው የጠቅላይ ሚኒስትር አብይ አህመድ መንግስት ኢትዮጵያ የባህር በር ፍላጎቷ ከእስር ቤት የመውጣት ፍላጎት ያክል የሚለውን ተረድቷል። ሉዓላዊነታችን የተሟላ ሉዓላዊነት አይደለም ያለ ባህር በር የሚለውን ተረድቷል። ጥያቄውን ጠረጴዛ ላይ አምጥቷል። ይህም ራሱን የቻለ አቺቭመንት ነው። ይሄ ጥያቄ ጠረጴዛ ላይ መምጣቱ በራሱ የፈጠረው ወጀብ አለ፣ የፈጠረው ግርግር አለ፣ የፈጠረው ትርምስ አለ፣ የፈጠረው የተወሰነ ስንጥቃቶች ነው። ይሄንን ጥያቄ ጠረጴዛችን ላይ በማድረጋችን ብቻ ሳይሆን ደግሞ ጥያቄያችን እንዲመለስልን ደግሞ የሄድናቸው መንገዶች ነው። እነዛም ያስከተሉት የራሳቸው የዲፕሎማሲ ክራይሲስ የሚመስሉ ነገሮች አሉ። ግን አትሊስት ጥያቄውን ጠረጴዛው ላይ በማምጣታችን ያንን ሁሉ ትርምስ በማፍጠራችን አርጌሳ በመሄዳችን ነው አንካራ ሄድነው። ለዛ ነው ብዙ ጊዜ አርጌሳ ባንሄድ አንካራ የሚባል ነገር ጆሮአችን ላይ በፊታችን ላይ በሩን ሲዘጉብን ተመልሰን ወደ ቤት ብንመለስ ኖሮ አንካራ የሚባል ነገር ግን በዲፕሎማሲ ውስጥ የሌለ ቮካብላሪ ካለ ማፈር የሚባል ነገር ኦልሬዲ የኢትዮጵያ ዲፕሎማሲ አይነት ላውን ሰው እጃችንን የሚጠመዝዙ ኃይሎች ዛሬ እኛም እጃቸውን መጠምዘዝ የምንችልበት አቅም ፈጥረናል።